ሰላም ጤና ይስጥልኝ ውድ የኢትዮምስ ተመልካቾች፣ በዛሬው የመዝናኛ ዝግጅታችን በዓለማችን ላይ ዕውቅ ስለሆነው ሙዚቀኛ ኤልቪስ ፕሪስሊ ቤት እንመለከታለን። አብራችሁን ቆዩ። ኤልቪስ ፕሪስሊ ከሮክ ኤንድ ሮል ጋር ተመሳሳይ ትርጉም ያለው ስም ነው። ኤልቪስ ዝም ብሎ ዘፋኝ ብቻ አልነበረም። አንዳንዶች የሮክ ኤንድ ሮል ንጉሥ ነበር ይሉታል። ኤልቪስ ፕሪስሊ በቱፔሎ ሚሲሲፒ ተነስቶ ተፈጥሮ የለገሰችውን ተሰጥኦና ልዩ የሆነው ማንነቱ ተደምረው ከዚህ በፊት ታይቶ ወደማይታወቅ የዝና ማማ አድርሰውታል። ኤልቪስ ፕሪስሊ የካንትሪ፣ የብሉዝ እና የጎስፕል ሙዚቃዎችን አዳቅሎ ትውልድን የቀሰቀሰ አነቃቂ ድምፅን የፈጠረ ነው። ኤሌክትሪክ መሰል ኃይሉና ቀስቃሽ የመድረክ እንቅስቃሴው ቀደም ከነበሩት ለየት ባለ መንገድ የሚያቀርባቸው ተወዳጅ ሙዚቃዎቹ በሚሊዮኖች የሚቆጠሩ አድናቂዎችን አትርፈውለታል። ድምፁ፣ እንቅስቃሴው፣ አለባበሱ በሁሉም ነገር ኤልቪስን ዝነኛ አድርገውታል። ሙዚቃዎቹ 10 ዓመታት ያለፏቸው ቢሆኑም አሁንም ድምፃቸው ያስተጋባል፣ ተጽዕኗቸውም አይካድም። ታሪኩም ደምቆ ሕያው ሆኖ እየኖረ ይገኛል። እንደ ኤልቪስ ፕሪስሊ ሁሉ አንድ ዝነኛ የሆነ ስፍራ አለ። እሱም የእርሱ የኤልቪስ ፕሪስሊ የግል መሸሸጊያ ቤተ መንግሥቱ ነው። ዛሬ ወደ ሜምፊስ ቴኒስ ተጉዘን የምንጎበኘው አንድ ታሪካዊ የሆነ ቤት አለ። ወደ ግሬስላንድ ገና በ22 ዓመቱ ነው በኤልቪስ የተገዛው። ይህ ሰፊ ይዞታው ከታዋቂነቱ ማዕበል ማምለጫው እስከ መጨረሻ ድረስ የተወደደ መኖሪያውና የግል መጠጊያው ሆነ። ወደ ቤቱ ስንጠጋ መጀመሪያ ትኩረት የሚስበው በላዩ ላይ የሙዚቃ ምልክቶች የተቀረጸበት ትልቅ በር ነው። ይህ በር ወደ አንድ ሙዚቀኛ ቤት እያመራን እንደሆነ ከመግቢያው ጀምሮ በምስሎቹ ያስታውቃል። በሩን አልፈን ስንገባ በጥሩ ሁኔታ የተያዘ ሰፊ አረንጓዴ ግቢና ቀስ ብሎ ወደ ዋናው ቤት የሚያስገባ መንገድ እናገኛለን። ቤቱ ራሱ ግርማ ሞገስ ያለው ባህላዊ የአሜሪካን የደቡብ ክፍለ ሀገር ሳውዘርን ኮሎራን ዲዛይን አለው። ወደ ቤቱ ስንገባ ልክ ወደ ሌላ ዘመን የተጓዝን ነው የሚመስለው። ብዙዎች ክፍሎች ኤልቪስ በነበረበት ጊዜ እንደነበሩ ተጠብቀው የ1970ዎቹን ዲዛይን ድባብ ይዘዋል። ከመግቢያው ቀጥሎ ሳሎንና የሙዚቃ ክፍል እናገኛለን። ኤልቪስ ፒያኖውን ሲጫወት፣ ዘፈኖቹን ሲለማመድበት ወይም ከጓደኛው ጋር ሲዝናና እናስበው ይሆናል። ከሱ ቀጥሎ መደበኛ የመመገቢያ ክፍልና እናትና አባቱ ይኖሩበት የነበረውን ክፍል እናገኛለን። ወጥ ቤቱ እንኳን ሳይቀር የዘመኑን ቴክኖሎጂና ዲዛይን ያሳየናል። እዚህ ያለው እያንዳንዱ ዕቃና ማስጌጫ የኤልቪስን የግል ጣዕምና የኖረበትን ዘመን ያስታውሰናል። አሁን የግሬስላንድ እጅግ ዝነኛ ከሆኑት ክፍሎች ወደ አንዱ እንሄዳለን። ጀንግል ሩም። ይህ ክፍል በእውነትም ልዩ ነው። በአረንጓዴ ወፍራም ምንጣፍ የተሸፈነ ነው። ወለሉ ከእንስሳት ቆዳ የተሠራ የሚመስሉ የቤት ዕቃዎች፣ ክፍሉ የድንጋይ ግድግዳና የውሃ ፏፏቴ ማስጌጫ የተለየ ለየት ያለ ድባብ ይሰጡታል። ኤልቪስ ዘና ለማለትና ከዕለት ተዕለት ውጥረት ለመራቅ የተጠቀመበት የነበረው ልዩ የመሸሸጊያ የነበረ የመጨረሻዎቹ አልበሞችንም የቀዳው እዚሁ ክፍል ነበር። ግሬስላንድ በተጨማሪም የኤልቪስን ታላቅ ስኬት የሚያሳይ ልዩ ክፍል ይዟል። ግድግዳዎቹ በወርቅና ፕላቲኒየም አልበሞች የተሸፈኑ፣ በብርሃን ስር የሚያንጸባርቁ ስፍር ቁጥር የሌላቸው ሽልማቶችና ዝነኛ የሚያንበረቀርቁ የመድረክ አልባሳቶች አይነተኞቹ ናቸው። እንደ ሥነ ጥበብ ሥራዎችም ተደርድረው ይታያሉ።
ይህ ክፍል የእርሱን በሙዚቃው ዓለም ላይ የነበረውን ተጽዕኖ ግዝፈት ይመሰክራል። ግሬስላንድ ዋናው መኖሪያ ቤት ብቻ አይደለም። ግቢ ውስጥ ሌላ የራኬት ቦል መጫወቻ ሕንፃ እናገኛለን። ኤልቪስ በትርፍ ጊዜው ስፖርት ይወድ ነበር። እንዲሁም የመኪና ፍቅሩን የሚያሳየው ዝነኛ የሆኑ መኪኖችን የያዘ ሙዚየም አለ። ያቺ ከዓለም ታዋቂ መኪናዎች አንዷ የሆነችው ሮዝ ካዲላክም እዚሁ ትገኛለች። ከዋናው ቤት ጀርባ ባለው የአትክልት ስፍራ ውስጥ ሜዲቴሽን ጋርደን በመባል የሚታወቀው ሰላማዊ ስፍራ ይገኛል። ውብ በሆኑ አበባዎችና ፏፏቴዎች የተሞላ ይህ ቦታ የመረጋጋት ስሜትን ይሰጣል። ከውበትም ባሻገር ግን ይህ ቦታ የኤልቪስ ፕሪስሊ የወላጆቹና የአያቱ የመጨረሻ ማረፊያ መሆኑ ልዩ ስፍራ ያደርገዋል። በዓለም ዙሪያ ላሉ አድናቂዎቹ ይህ የአክብሮት እና የሐዘን መግለጫ ቦታ ነው። ግሬስላንድ ለኤልቪስ ፕሪስሊ ዝና ማሳያ ብቻ አልነበረም። ከሁሉም በላይ ቤቱ ነበር ቤተሰቡን ያሳደገበት፣ ደስታና ሐዘኑን ያሳለፈበት። ከሚያጨበጭበው የዓለም ዝናው ርቆ እውነተኛ ማንነቱን መሆን ይችልበት የነበረው ብቻ ስፍራ ቤቱ በሱ የግል ጣዕምና ፍላጎት የተሞላ ነው። ዛሬ ግሬስላንድ በአሜሪካ እጅግ ተወዳጅ ከሆኑ የቱሪስት መስህቦችና ሙዚየሞች አንዱ ነው። በየዓመቱ ከመላው ዓለም በመቶ ሺዎች የሚቆጠሩ ሰዎች የንጉሡን ቤት ለመጎብኘት፣ ታሪኩን ለመስማትና ለሙዚቃው ያላቸውን አድናቆት ለመግለጽ ወደ ሜምፊስ ይመጣሉ። ግሬስላንድ የኤልቪስ ፕሪስሊን ትውስታና ሙዚቃውን ቅርስ ሕያው ሆኖ አድርጎ የማቆየት ታላቅ ኃላፊነትን እየተወጣ ይገኛል። ኤልቪስ ፕሪስሊ ጊዜ የማይሽረው የሙዚቃ ታሪክ እና ግሬስላንድ የእሱ የግል ዓለም ቤተ መንግሥቱና የመጨረሻ ማረፊያው ከድንጋይና ከጡብ የተሠራ ሕንፃ ብቻ ሳይሆን የአንድ ታላቅ አርቲስት ሕይወትና መንፈስ ያረፈበት ስፍራ ነው። ይህ የሮክ ኤንድ ሮል ንጉሥ የኤልቪስ ፕሪስሊ የማይረሳ ቤት ግሬስላንድ ነው። ውድ የኢትዮ ሆምስ ተከታታዮች ለዛሬ የነበረን የኢትዮ ሆምስ የመዝናኛ ፕሮግራማችን በዚህ ይጠቃልላል። ከቀሪ የኢትዮ ሆምስ ፕሮግራሞች ጋር ከእኛ ጋር እንድትቆዩ ጋብዛችኋለሁ።